ለፍቅር የተጻፈ ደብዳቤ ቀንና ቁጥሩን እኔ እንጃ። ባለፈው እንዲህ የሚል ነገር አነበብኩኝና ገረመኝ። ምን ይላል መሰልሽ? የሰው ልጅ ከሞተ በኋላ አእምሮ ለ7 ደቂቃዎች ይቆያል። በሚቆይበትም ወቅት በህይወት ያሳለፋቸውን ደስ የሚሉ ጊዜያቶችን ያስታውሳል። ካስታወሰም በኋላ ለዘላለም ትውስታዎቹ ይሞታሉ። እርሱ ጋር የነበሩ ነገሮች ሁሉ እርሱ ጋር ብቻ ይቀራሉ። ለአንዴና ለመጨረሻ ጊዜ ትውስታ ብቻ ሆነው ይቀራሉ። እናስ አንቺ በህይወትሽ ማምሻ እርጅና ተጫጭኖሽ ይችን ዓለም ስትሰናበቻት 7 ደቂቃዎችሽ ምን የሚሆኑ ይመስልሻል? እና ማንስ የሚኖሩ? እኔስ የምኖር ይመስልሻል? ምንስ ትዝ ይልሽ ይሆን? እኔ እንጃ። የኔን ግን ከጠየቅሽኝ 7 ደቂቃዬ ስለ 2 ሰዎች ብቻ የሚሆን ይመስለኛል። የመውደድን ጥግ ያሳየችኝ እናቴና አንቺ የምትሆኑ ይመስለኛል። ምንስ ትዝ ይልሃል ካልሽኝ ስለኔ የሆንሻቸው ነገሮችን በፍጹም ልረሳቸው አልችልም። አይደለም 7 ደቂቃዎች፣ ከዛም በኋላ ባለው ህይወቴም ቢሆን ምረሳቸው አይመስለኝም። ዛሬም ቢሆን መውደድ በምችለው ልክ እወድሻለሁ። ዛሬም ቢሆን ጥሩሽን ብቻ ከሚሞኙ ጎን ነኝ። ስኬትሽን ሁሌም ለማየት ያብቃኝ። የድንግል ልጅ ከክፉ ነገሮች ሁሉ ይጠብቅሽ። እወድሻለሁ። አንቺ የምትይው ለኔ ጠፍቶኝ ነው የሁለት ቤት አጥፊ የለውም ብዬ ነው የሁለት ቤት አጥፊ የለውም ብዬ ነው